ውሳኔ ድርሰትና ትረካ ታታ ሶሊያና አረጋ የሚል የፌስቡክ ጓደኝነት ጥያቄ መጣለት። ይህን ስም ያውቀዋል ብቻ አይገልጸውም። ከደም ስሩ ተዋህዶት ነበር ቀረ እንጂ ማመን ስላቃተው ፕሮፋይሏን ከፍቶ ማየት ጀመረ። የሚያውቀው ውብ መልኳ ይበልጥ ውብ ሆኖ ታየው። ይናገራል ፎቶ ሆነበት። ኮንፊርም ብሏት ብዙም ሳይቆይ ቤንዬ ደህና ነህ እንዴት ነህ የሚል ሰላምታ ደረሰው። ለተወሰኑ ቀናት በፌስቡክ ሲያወሩ ቆይተው ስልክ ቁጥሩን ጠየቀችው። ስልኩን ስልኳ ላይ ከመዝገቧ ኢሞ አፕሊኬሽኗ ላይ ከፌስቡክ ፕሮፋይሉ ትንሽ ሞላ ያለ ገጽታ ያለው ፎቶ ብቅ አለ። ፈጥና ቴሌግራም ላይ በቁጥሩ የድምፅ መልእክት አስቀመጠችለት። ከስራ አረፍ ሲል የድምፅ መልእክቷን ከፍቶ ያዳምጥ ጀመር። የሚያውቀው ድምጿ ትንሽ ለወጥ ያለበት መሰለው። ብደውልለት ሊያናግራት ፈቃደኛ እንደሆነ ጠየቀችው። ፈቃደኛ ሆነላት። ከ2 ወራት በኋላ በአካል ሊገናኙ ቀጠሮ ያዙ። ቢኒ እና ባገኘህ ይመቻል? ናፍቆቱን በልቡ ይዞ አዎ ይመቸኛል፣ ሰዓት ንገርኝና እንገናኛለን። ቦታ ትመርጣለህ? ልምረጥ? ችግር የለውም አንቺ ምረጭ። ትዝ አለው። ለመጨረሻ ጊዜ ሲገናኙም ሲለያዩ እሱ ነበር ቦታ የመረጠው። አሁን ላይ የቦታ መረጣ አሳስበው። ከኖረበት የህይወት ዘመኑ ተራ ከሚባል የመንገድ ዳር ቡና ማፍያ እስከ ሀገሪቱ ላይ ካሉ ትልቅና ልዩ ከሚባሉ ሎጆች፣ ሆቴሎችና ሬስቶራንቶች እንዲሁም ሪዞርቶች ያላወቃቸው የሉም። በተለይ የምሽት ክበቦችን ሲያስታውስ ከመዝናናት ይልቅ የማዘን ስሜቱ ይበረታል። ከትዝታው መለስ ሲል ሶሊያና ስልክ ላይ እያወራች እንደነበር መዘንጋቱ ትዝ አለው። ይቅርታ ስራ ቦታ ስለሆንኩ ሰው እያወራ ስለነበር ከአንቺ ጋር ያመለጠኝ ወሬ አለ፣ እባክሽ ካላስቸገርኩሽ ትደግሚው። ብዙም የተለየ ወሬ አላወራውም። ከትንሽ ደቂቃ በኋላ አልደውልልህና የምንገናኝበትን ቦታ እና ሰዓት ልንገርህ። እሺ ይቻላል። ስልክ ዘግታ እሷን በተራዋ ትዝታ ውስጥ ገባች። ቢኒያም የክፍላቸው ጎበዝ ከሚባሉ ተማሪዎች አንዱ ነው። ጉብዝናው የሚታወቀው በአመቱ የትምህርት መጨረሻ ካርድ ሲቀበሉ ብቻ ነው። እንደ ተማሪ ክፍል ውስጥ ያልገባውን አይጠይቅ ወይ አስተማሪ ጥያቄ ሲጠይቅ በመመለስ አይሳተፍ። ክፍል ሲገባም ሲወጣም አይታይም። ሶሊያናም ያወቀችው የባዮሎጂ መምህሩ ተሾመ ቁጭ ካለችበት እየተቁነጠነጠች ስታስቸግረው ቦታ እንድትቀይርና ከቢኒያም አጠገብ እንድትቀመጥ ሲያዛት ነው። አተኩራ ስታየው ድንገት ዞሮ ወደ ጎን ተመለከታት። አይኖቹ ፍቅር ያለባቸው ይመስላሉ። ለሰው አክብሮት ያለው ነው እይታው። ያዘነባትም ያዘነላትም ይመስላል። ከዚያን ዕለት በኋላ ሁሌም ከጎኑ መቀመጥ ጀመረች። ቋሚ ወንበሯ ከሱ ጎን ሻጥ ማለት ሆነ። እንደምንም ጎትጉታ ታወራው ጀመር። ጓደኞቿ አዲሱን ጓደኛሽ መች ነው ከግሩፓችን የምትቀላቂው ይሏታል። አንድ ቀን መልሷ ይሄው ነው። ከቢኒያም ጋር ያላትን ቅርበት ስታጠናክር የእናቱ የመድኃኔዓለም ማህበር ድግስ መዳረሻው ላይ ቤት ወሰዳት። እናቱ ንግስትን ተዋወቀቻት። ንግስት እባላለሁ፣ የትምህርት ቤት ጓደኛሽ የቢኒያም እናት ነኝ። ፍዝዝ ብላ አየቻት። እውነትም ንግስት እንዴት ነው የምታምሪው? ከራሷ ጋር ስታወራ ስሟን መናገር እንዳለባትም ረስተዋለች። ከጎኗ የቆመው ቢኒያም ገፋ ሲያረጋት ብንን እንደማለት አለች። ምነው እናቴ ልትስያት ነው እንዴ? ይሄ ቀፋፊ እንዴት ቆንጆ እናት ኖረችው ብለሽ ነው አይደል? እውነት እናት ያምራሉ፣ ታምራለች። ይቅርታ ሶሊያና እባላለሁ አለች። እንደምንም ተንፋሿን ከጠፋበት ሰብሰብ አድርጋ ከቢኒያም ይልቅ ከእናቱ ንግስት ጋር ያላት ቅርበት ከቀን ወደ ቀን እየጨመረ መጣ። አንድ ዕለት ቢኒያም የማያውቀው የአባቱን ታሪክ ልንገርሽ አለቻት። ለመስማት ዝግጁ መሆኗን ስትረዳ የቢኒ አባት 12ኛ ክፍል ተፈትኖ እንደጨረሰ አጎቱ ከቤት ያስቸግረው ልጁን አብሮት እንዲሆንለት ተስፋ እንደምታየው ወንድምህ ቴድሮስ ከዱርይነትና ከአመጽ ውጪ ትምህርቱ ላይ ደካማ ነው። አንተም ብዙ ለሱ እንደለፋለት ታውቃለሁ። ከዚህ በኋላ የድርሻን ስለተወጣ ከልብ ያመሰግናለሁ። ውጤት ሲመጣ የአንተ ዩኒቨርሲቲ መግባት የተረጋገጠ ነው። ሁላችንም እናምንብሃለን፣ እንኮራብሃለን። ወንድምህ ቴድሮስ የሚወደው የሚያከብረው አንተኑ ነው እና ዩኒቨርሲቲ ከመሄድ በፊት ለሱም የአባትነቴን ለአንተም የአጎትነቴን አንድ ነገር ማድረግ ፈልጌያለሁ። ስለዚህ የእረፍት ጊዜያችሁን ሾፌርነት ሰልጥኑ፣ የሚያስፈልጋችሁን ሁሉ አሟላለሁ። ቢኒዬ አንተ ብርቱ ነህ፣ ቴዲንም አበርታልኝ። ነገውኑ አስመዘግባችኋለሁ። ከእናንተ የሚጠበቀው በትጋት መሰልጠን ብቻ ነው ብለውት መንጃ ፍቃድ ያወጣል። ዩኒቨርሲቲ ገብቶ ተመርቆ እንደወጣ ስራ ፍለጋ መባዘን ይጀምራል። በአጋጣሚ እየዞረ ማስታወቂያ ሲያነብ በተማረበት ሳይሆን በሾፌርነት የሥራ ማስታወቂያ ተወዳድሮ ስራ ይጀምራል። ያገኘው ስራ ቦታ ፈረንጆች ያሉበት የእርዳታ ድርጅት በመሆኑ
እሱም የተማረና ጥሩ የሚባል የቋንቋ ችሎታ ስለነበረው ከነጮቹ ጋር ስራው ሰመረለት። ከኔ ጋር ረጅም የፍቅር ግንኙነት ነበረን። እናም ለመጋባት ወሰንን። ኑሯችን ያማረበት ሆነ። የመጀመሪያ ልጃችንን ቢንያምን ከተጋባን በዓመት ወለድን። ቤታችን በደስታ ተሞላ። ቢኒ 3ኛ ዓመቱን አለፈ ሲል ባለቤቴ ድንገት በተከሰተ የመኪና አደጋ ሕይወቱ አለፈ። ውለታቸውን በምን ለመመለስ እንደምችል የማላውቀው የባለቤቴ ወንድም የቴዎድሮስ አባት ከሚስቱ ጋር ሆነው አፋፍሰው የተበታተንኳትን ሴትዮ ወደ ቤታቸው አመጡኝ እና ከቆይታ በኋላ እየተረጋጋው ስመጣ በእነሱ ኃይል ይሄን ቤት ገዛን። ጉርብትናውም ዝምድናውም አለኝታችን ሆኖ ይሄው ቢንያም 12ኛ ክፍልን እያጋመሰ ነው። ቢኒ አባቱ በምን እንደሞተ እስካሁን አያውቅም። እኔና ቢኒ ሁሉን ነገር ብናወራም በአካል ለትንሽ ጊዜ ብቻ የሚያውቀውን አባቱን ይኑር ይሙት የሚያውቀው ነገር የለም። አባት በመኪና አደጋ ነው የሞተው ብለው ጥያቄዎች ይኖሩታል። ምን አይነት መኪና ጋር ተጋጨ? የተጋጨው ሰውዬ ማን ነው? ሌላም ጥያቄዎች ይኖሩታል። ስለዚህ ለእኔ ለእናቱ ያለው ፍቅርና አክብሮት ይዞት ቃል ተግባብተናል። ከዩኒቨርሲቲ ተመርቆ እስኪወጣ ስለ አባቱ ያልሆነ ነገር ላናወራ፣ ምክንያቱም የልጄ ሰላም ለእኔ መኖር ቁልፍ ጉዳይ ነው። ጊዜው ደርሶ የ12ኛ ክፍል መልቀቂያ ፈተና ተፈትነው ከጨረሱ በኋላ እናቱ ለኪስ እያለች የምትሰጠውን ገንዘብ ተጠቅሞበት የማያውቀው ቢንያም ገንዘቤን ይመጥናል ያለ ሆቴል ውስጥ ለግብዣ ቀጠራት። በሚጠብቃት ሰዓት ቀጠሯቸው የረሳችው ሶሊያና ቢንያም ከተቀመጠበት መስኮት ባሻገር ከመኪና ስትወርድ ያያታል። በቀጠሯ መገኘቷ ደስ ያሰኘው ቢንያም ድንገት ከአንድ ከመኪናው ውስጥ ከወጣ ሰው ጋር የፍቅር አስተያየት እያየችው ከጎኑ ተለጥፋ እሱ ወዳለበት አካባቢ ሲመጡ ድንገት ይተያያሉ። አልፋው ከሄደች በኋላ አብሯት ያለውን ሰው የሚቀመጡበትን ቦታ ከቢንያም ስውር እንዲል ካደረገች በኋላ ቀጥታ ወደ ቢንያም ትመጣለች። ጥርጣሬ በውስጡ ሽውም ያላለበት ቢንያም ከወንበሩ ተነስቶ ከተቀበላት በኋላ ሰላምታውን አድርሶ ይቀመጥና መንታሃት ያለችሽ መስሎ ነበር እኮ አለ። ኧረ እባክህ የለኝም፣ ለካ የእውነትህን ነበር እዚህ የቀጠርከኝ። እኔማ ሙድ መያዙ ነው ብዬ ነበር። ይሄኔ ምስኪን እናትን አስቸግረህ መሆን አለበት። በቃ አሁን ከሰው ጋር ስለሆንኩ ከፈለክ እዚህ አረፍ በል፣ ወይም ደግሞ እኔ ሲመቸኝ እዚሁ ሆቴል የፈለግከውን ጋብዝሃለሁ። እሺ እኔ እኮ ግብዣ ፈልጌ ሳይሆን አንቺን ፈልጌ ነው የመጣሁት። ትዕግስተኛው ቢንያም ለራሱም ባልታወቀ ሁኔታ የስሜት ግለት ውስጥ ገብቷል። ለምን እዚህ እንደቀጠርኩሽ ታውቂያለሽ? ልታዝናናኝ ነዋ አለችው ሹፈት በሚመስል መልኩ። ከአንቺ ጋር ለየት ያለ ጊዜ ለማሳለፍ ታውቂኛለሽ ብዬ አምናለሁ። ከአንቺ ውጪ ሰው የቱ ጋር እንደሆንኩ እንኳን አያውቅም። ከእናቴ ውጪ ሰው የማይመስለኝ ልጅ ድንገት ሕይወቴ ውስጥ ስትገቢ ደስታዬ ልክ አልነበረውም። አንቺ ባታውቂውም እኔ ግን ለዓመታት አውቅሻለሁ። ማንነትሽን ሰዎች አያውቁም እያልኩኝ ከራሴ ጋር ሳወራ ነው የኖርኩት። አንቺን ከእናቴ ለማስተዋወቅ የነበረብኝን ድካም ልነግርሽ አልችልም። በማያገባቸው ስንቶቹ ለእናቴ አዛኝ መስለው ከልጅሽ አጠገብ አርቂያት ታበላሽብሻለች ሲሏት ሁሌም ከአንደበቷ በማይጠፋው ቃል ሰው ወዶ አያጠፋም፣ ያለ ምክንያት መፍረድ ጥሩ አይደለም፣ ሁሉም ለራሱ እውነት ነው ብሎ በሚያምነው ምክንያት ነው የሚጓዘው እያለች ትከላከል ነበር። እኔም አንቺም በዛሬው ዕለት እዚህ ስቀጥርሽ ዘርዝሬ የማልጨርሳቸው ብዙ ምክንያቶች አሉኝ። ገባሽ? ቀለል አድርገሽ ሌላ ቀን ምናምን አትበይ። ሶሊያናም ቆጣ ብላ እሺ ልስማ፣ ምክንያትን ንገረኝ ስትለው ዘመኔ ሙሉ ከአንቺ ጋር መኖር አላስጨረሰችውም። እንዴት እስካሁን ያብረን ያሳለፍነውን ጊዜ እንደ ፍቅረኝነት ጊዜ ነው የምቆጥረው፣ የወደፊቱን ደግሞ እንደ ባልና ሚስት። ይሄ ነው ምኞቴ፣ ምክንያቴም። ተገርማ በትኩረት ስታየው ገና 18ኛ ዓመቷን ጨርሳ ወደ 19 ልትሻገር የደረሰች ወጣት ሳትሆን በኑሮ የበሰለች ቆንጆ ጎልማሳ ነበር የምትመስለው። ይኸውልህ ቢኒ፣ የኔ ባህሪ መዝናናት ነው። እንዳየኝ የትምህርት ሰው አይደለሁም። ስለ ነገም አልጨነቅም። ቆንጆ መኪና ያለውና የሚያዝናናኝ ወንድ ካገኘው ግድ የለኝም። ስለ ነገ አንተ ተጨነቅ። እኔ የምፈልገው መርጫለሁ። አሁን ትምህርት ስለጨረስን እኔም አንተን የመገናኘት እድል አይኖረንም። የተገናኘንበት ቦታ ተለያይተናል። ድጋሜ ላገኝ አልፈልግም። አንተም ድጋሜ ልታገኘኝ እንደማትፈልግ አምናለሁ። ቻው እሺ ብላው ከወንበሯ ተነስታ ትንሽ እንደተራመደች መለስ ብላ የእውነት ስነግርህ ሁሉ ነገር አሟልቶ የሰጠ ሰው ነህ። መልክህ፣ ቁመናህ ያምራል። ምርጥ ሃይማኖተኛና ስነ ምግባርህ ማራኪ ነህ። በዛ ላይ ጂኒየስ ነህ። ተፈጥሮ ሁሉ ለአንተ አድልታለች። አንተን ያገኘች የተባረከች ናት። እኔና አንተ ግን መንገዳችን የተለያየ ነው። መልካሙን ሁሉ እመኝልሃለሁ። ጥሩ ጊዜ አሳልፍ። ቻው። ስንብቷ በለጋ የወጣትነት ስሜቱ ላይ ትልቅ ስብራት ነበር። ቀናት እየተኩ መጥቶ ከዩኒቨርሲቲ ተመርቆ ከወጣ በኋላ ስራ ከጀመረ 2 ዓመታት ተቆጠሩ። እናቱ ሲመረቅ ልትነግረው የነበረውን ታሪክ
የአጎቱ ሚስት ከትልቅ ማስጠንቀቂያ ጋር ከ9 ወደ 10ኛ ክፍል ሲያልፍ ነግረዋለች። ቢኒ እናትህ በሐዘን የተጎዳች ግን ለአንተ ስትል የምትኖር ልዩ ሴት ናት። እሷ ይህን ታሪክ የማትነግርህ ለአባትህ ያላት ፍቅር ልክ ስላልነበረው በስሜት ልታወራህ እንደምትችል ስለተሰማት፣ ምናልባት ይህን ታሪክ ለልጄ ብነግረው ለመኪናና ለሾፌር ጥላቻ ቢያድርበትስ በአጋጣሚ እንጂ ሆን ተብሎ ባልተፈጸመ ድርጊት ልጄ ድንጉጥና ፈሪ ይሆንብኛል ብላ ነው። አንተም እንደማታውቅ እኔም አልነገርኩህም። ለእናትህ የመኖር ትርጉሟ አንተ ብቻ ነህ። ይሄን ደግሞ ከኛ በላይ አንተም ታውቃለህ ብላ አስጠንቃ ነግራው ስለነበር ያውቀዋል። ሶሊያና ሲለያዩ የተገናኙበት ሆቴል ውስጥ ቀድመው ተቀምጣ ቢንያምን እየጠበቀችው ነው። ሳታየው አጠገቧ ደርሷል። ሰላም ሲላት ድንግጣለች። አሁንም እንደ ድሮዋ አትታይም እንዴ ብላ ፈገግ ብላ ሰላም አለችው። ከፊቷ ወንበር ስቦ ተቀመጠ። ውስጡ አንድ ልክ ያሉን ነገር እንዳለ የሚያሳብቅ ስሜት ተሰማው ነው። ብዙ አወሩ፣ ስለ ጓደኞቻቸው፣ ስለ ትምህርታቸው። እሱ በሲቪል ኢንጂነሪንግ ተመርቆ ወደ ግንባታው እንደገባ፣ እሷ 12 ውጤት ሳይመጣ ቀርቶ ምንም እንዳልተማረች፣ ሌላም በመሃል ከጓደኞቻቸው መሃል ጭፈራና መዝናናት የምትወዱ ጓደኛቸው ከአንድ ቦይፍሬንዷ ጋር ሰክሮ ሲያሽከረክር በጣም እንደተጎዳችና አንድ እግሯ በሐኪም ትእዛዝ እንደተቆረጠ፣ ጓደኛቸውን ከአካል መጎዳት ይልቅ አብሯት ሆይ ሆይ ሲሉ የነበሩት ጓደኞቿ ሁሉ እንደራቋት፣ በአካል ጉዳተኝነቷ ላይ የመንፈስ ስብራት እንደተጎዳች፣ ከላይ ስትታይ ግን ውበት ከበፊቱ የጨመረች እንደምትመስልና በተማሪነት ዘመኗ አንድ ልቡን ያቆሰለችው ጓደኛ እንደነበራት፣ አሁን የት እንዳለ እንደማታውቅ አወራችው። አየሩና መሸት ማለቱ በእግር ለመጓዝ አመቺ ስለሆነ ለምን ትንሽ ወክ አድርገን አንለያይም በሚል ሂሳብ ከፍለው ሲነሱ እንደ ፍቅረኛ ፈጠን ብላ ቀኝ እጇን ከግራ እጇ አቆላለፈችው። ትንሽ ራመድ ብለው ከሆቴል እንደወጡ ቆም ብሎ እጇን ከእጇ አላቆ ከታች እስከ ላይ ተመለከታት። ፊቷ እዘንልኝ የሚል ይመስላል። ፈገግ ብሎ የጓደኛችን ታሪክ ያንቺ ታሪክ ነዋ ብሎ በጥልቅ ተነፈሰ። አካባቢውን ሲያማትር ራይድ ታክሲ በአቅራቢያቸው ተመለከተ። ባለራይዱም እነሱን ያይኖሮ እጅ ሲውለበለብለት በፍጥነት አጠገባቸው ደረሰ። ቢንያም በሾፌሩ ቀኝ በኩል የኋላውን በር ከፍቶላት ምንነቱ ባለየ የድምፅ ቃና እባክሽ ግቢ ካላት በኋላ በደመ ነፍስ ከታክሲው የገባችው ሶሊያና ጭኖች ላይ የታሰረ እሽግ ብር አስቀምጦ ትቷት ሄደ። አይኖቿን እሱ በሄደበት አቅጣጫ ስታቀና ኢትዮጵያ ውስጥ በጣት ከሚቆጠሩ መኪኖች አንዱን ከፍቶ እየነዳ ካይኖ ራቀ።